ሁሉም ኢትዮጵያውያን የሰራው ለምን ቁጥሩ ብዙ ነው። ከ50% በላይ ነው። ለዚህ ህዝብ ሰራው ማለት ለኢትዮጵያ የሰራው ማለት ነው እንጂ ለአንድ ግለሰብ ለአንድ ምናምን ታውቁኛላችሁ አልጨነቅልህም። ለአንተ ጠመንጃ ጥይት በፍጹም አንተን ፈርቼ የማቆመው ነገር የለም። መረጃ ገና አመጣላቸዋል። ስለዚህ አሁን የነ ማሙስ መላለም የነ አብይ አህመድ አካሄድ ዝም ብሎ የሆነ የሞት ማለት ነው። ሄሎ ሰላም አለይኩም ፕሊዝ ጌም ሮድሮድ ይናገሩን አጎርና ፍሶ ፕሊስ ዋና አሁን የአረብ ሀገር ተቀምጠው የመቀመጫቸውን አዝለው ኮይን ሲለምኑ የሚውሉ አሉ። እኔ አፍራለሁ። የምትሰጡ ሰዎች አፍራለሁ። ምን አለ ለሚሰራ ሰው ብትሰጡ። መልኳን ዝም ብላ በፊልተር አሳምራ ይሄንን ማዲያቷን ሁሉ በቃ ሂጃቧን አድርጋ በቃ ምንም አንድም ነገር አይሰሩም እኮ እውነቱን ለመናገር በጣም ያሳፍራል። ሄሎ አፍሪካ ነፈር ሃይ ሃው አር ዩ ዌልካም Where you from? I'm from Afghanistan in Iran. Afghanistan. Yes. Go fight for your freedom. Now, the freedom Afghanistan ሀገሯን አፍርሰው ጌም በቃ ይጫወታል። አማራም አሁን በዚሁ ከቀጠለ የዛሬ 2 ዓመት ጌም ነው የምታገኙት። የተማረው ጌም ላይ ነው የምታገኙት። አሁንም አልምዶታል ጠቅላላ። አሁን የኢትዮጵያ ይሄ ስደተኛ በተለይ አረብ ሀገር ያሉ ሴቶች ያሳፍራሉ። እዚህ አሜሪካ ሰው ቁጭ ብሎ አበባ ሲለቅም ይውላሉ። በቃ አበባ ሌላ ስራ የላቸውም። አንዱማ እያለቀሰ ዳላስ ነው ምናምን አለ። እኔ አማራ አይመስለኝም የሰው ሲያለቅስ እየመጣን በጊፍት እያለቀሰ ነው የመጣ። በቃ እያለቀሰ ካልሰጡት አንድ አበባ እኮ ምንም እንኳን አንድ አበባ አንድ አንበሳ ምንም እኮ ያደረግ አበባ አልወረደ ብሎ እኮ የሚያለቅስ አይቻሉ። አሜሪካ ቁጭ ነው ኡበር መንዳት እየቻለ ሳቦይ ተቀጥሮ መስራት እየቻለ የግል ሹፌር ሆኖ መስራት እየቻለ ካምፓኒ ሄዶ በቀን በሰዓት 10 ብር እየሰራ ሻወሩን ወስዶ 5 ቀን እየሰራ 2 ቀን እያረፈ ራሱን መቀየር እየተማረ ሌላ ነገር ማድረግ ሲችል እኔ በጣም አዝናለሁ። የሚያለቅስ እኮ አለ። አንድ አበባ አልተለቀቀም። ጊፍት ገጥሞ እኮ ሲሸነፍ የሚያለቅሱ አሉ። ይሄንን ያደረጋችሁት ራሳችሁ አማራዎች ናቸው። አሁን ብዙ መቀመጫዋን አዝላ የምትዞር ሴት እያየን ሄሎ ከሰው ጋር ነች። ኦ ማይ ጋድ የስ ሃይ ከየት ነው? ሰላም እንዴት ነህ? ደህና ነህ? ሰላም ብያለሁ። ከየት ነው? ሞጣ ከምድር። ምን እየሰራችሁ ነው? መዝሙር እያዳመጥን። ይቻላል? የምን መዝሙር ነው? ምን ማለት ነው? የምን መዝሙር ነው? መዝሙር የትኛው ነው? ብዙ መዝሙር የትኛው? የኦርቶዶክስ ነው? የኦርቶዶክስ። ምን ያደርጋል አሁን መዝሙር ማዳመጥ? ሰው ልጅ ለምንድን ነው የሚያዳምጠው መዝሙር? ሞጣ ደህና ነህ? ምንም አያደርግም። የፈራ ብቻ ነው የሚያዳምጥ። ስለፈራው ይሆናላ። ይሄ ጌም ተጫዋቾች ናቸው። ወዘኔ ውረጅ ከዚህ መዝሙር እያዳመጥ ነው። ምን አባሽ ሊሰራልሽ? መዝሙር አዳመጥ ካላዳመጥክ ምን ታመጣለህ? ማርያም ስላልክ ዳቦ የሚወርድ ይመስላል። አሁን የጴንጤው ነው ደግሞ የባሰበት። አሁን በስማ በጣም ይገርመኛል። ደግሞ 2 እግራቸውን እያነሱ አይታቸዋል። ጴንጤዎች ደግሞ አሁን ያመጡ ፋሽን የሆነ መድረክ ላይ ወጣው እንደ ጦጣ። ምን አይነት ዳንስ ነው እሱ? እንዴት አይነት ፉሊሽ ህዝብ ነው የገጠመ? አይታችሁታል? ቸርች ነው ምናምን ተብሎ ተቃፎ የሚሳሳሙ ደግሞ አይታችኋል? አሁን የማይክ ይዘው ሴቶች እንደሚዘሉ አሉ ወደ ሰማይ። በቃ ኢየሱስ ምናምን ዘመዴ ምናምን። እነዚህ ግን ከየት ነው የመጡ? አገር መውደቁ የምታየው እኮ በእነዚህ ነው። አሁን አገር መውደቁ የምታየው ጴንጤ የሚባለው መረን ለቆ የኦርቶዶክስ የጥንቱን የጠዋቱን እምነት ፓተንት ኦርቶዶክስ በህዋስ ስለምትመራ በወንበዴ ሲኖዶስ ወንበዴ ስለሆነ የመንግስት ካድሬ ስለሆነ አሁን ጴንጤዎች የሚደልቁትን ከበሮ ማስቆም አልቻለም። ኦርቶዶክስ አሁን አልቀረብንም፣ ስጋውን አልበላም ከመረቁ ስጭኝ እኮ ነው። ጴንጤ አሁን ኦርቶዶክስን ለመደራደር በመሰረቱ ከበሮ ጴንጤ ሊመታው አይገባም። ከበሮን መያዝ አይችልም። ለምን በለኝ፣ ከበሮ በራሱ ቅዱስ ዕቃ ነው።
ቅዱስ ዕቃ ነው። ጸናጽል ቅዱስ ዕቃ ነው። መስቀል ቅዱስ ዕቃ ነው። ዕጣን ቅዱስ ዕቃ እኮ ለቤተ ክርስቲያን ውስጥ ያለ። ለምሳሌ አሁን ከበሮ ለምን ጴንጤ ከበሮ ለምን ተፈቀደለት? ኦርቶዶክስ የምትመራው በጠላት ስለሆነ የሚከሳቸው የለም። ኮፒራይት የሚባል እኮ ነገር አለ። ፓተንት የሚባል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ታላቅ ነች። አገርም እንደማለት እኮ የሚባል እውነት እኮ ነው። ትልቅ እኮ ቤተክርስቲያን። አሁን ጴንጤዎች ድንኳን ውስጥ ገብተው እንዴት ማን ፈቅዶላቸው ነው መቋሚያ የያዙ? መቋሚያ እኮ የኦርቶዶክስ ነው። ጽናጽል የኦርቶዶክስ ነው። ታቦት የኦርቶዶክስ ነው። ታቦት የኦርቶዶክስ ነው። ጴንጤ ያንተ አይደለም። አንደኛ ቅዱስ ዕቃ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ በእምነቴ ከበሮ ሲሰራ እኳ ሰፊና ጠባብ ነው። አመታት አለው። ለእግዚአብሔር ምስጋና ሲሰጥ በሰፊው በኩል ስንት እንደሚመታ በጠባቡ ስንት እንደሚመታ ከ30 ዓመት በላይ ተምረ ነው። የማንም ቅዘናም ፕሮቴስታንት ግን ሆዱን በቁርጥ ሞልቶ በሳኮማር ሞልቶ ስፖርት እየሰራ ያን ዳይጀስት እንዲሆንለት ከበሮ የሚመታ እያየው፣ ይሄ ወንጀል ነው። የኢትዮጵያ ፕሮቴስታንት መከሰስ አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የላትም እንጂ ጴንጤ የሚዘልበትን ኦርቶዶክስን ዕቃ ቅዱስ ዕቃ በድፍረት ወስዶ በመጠቀሙ ክስ መመስረት አለበት። ፓተንት አለ። የኢትዮጵያ ሕገ መንግስት ላይም እንኳ አለ። የሃይማኖት ነጻነት ነው አይደለ? ነጻነታችንን ተጋፍተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቃዎችን በመግፋት ማለት ተጋፍተዋል። የሃይማኖት ነጻነታችንን ተጋፍተዋል። ለምን? የምናከብረውን ጸናጽል አላግጠውበታል። ከበሮውን አላግጠውበታል፣ ተፍተውበታል፣ ሸንተውበታል። ይህ እኮ ወንጀል እኮ። የአንድ ትልቅ ቤተክርስቲያን ቅዱስ ዕቃ ነው። ማንም ሰው ሊነካው አይችልም። እንኳን ሌላ ዲያቆናት የማይነኩታል፣ ካህናት ብቻ የሚይዙት። እንኳን ሌላ ተራው ምዕመን ጸበል መቅዳት አይችልም። ጸበል ቅዱስ ዕቃ ስለሆነ ቅዱስ ነው ተብሎ ስለሚታሰብ ዲያቆኑ ነው ያላገባ ሴት ጋር የማይተኛ ያልተኛ ጡት ያልዳበሰ ያልሳመ የሴት ፍቶት የሌለበት ወጣት ነው የሚቀዳው ዲያቆን ማለት ነው። ተራ ዝም ብሎ ሂዶ እንደኔ ያለው ጸበል መቅዳት አይችልም። ንጹህ አይደለማ። ፕሮቴስታንት በምንድን ሞራል ነው አሁን በምን አይነት ድፍረት ነው የኦርቶዶክስን የሚያክል ትልቅ እምነት ከበሮ የምትመቱት? ጠያቂ ስለሌላችሁ። እንኳን ሌላ ዜማ መስረቅ አይቻልም። ማን ብዬ ልጥራው ስምህን ማን ብዬ አይቻልም። ፓተንት ነው ይሄም። ማን ብዬ ልጥራው ስምሽን፣ ማን ብዬ ልጥራው ስምሽን እመቤቴ የሚለውን እኮ ነው። መብቱ ነው ኦርቶዶክስ ለእመቤቴ ማንገስ። እመቤቴን ወዳታለሁ ካለ ምን አባት ካገባክ ፕሮቴስታንት? ኮፒራይት ነው ይሄ። መከሰስ አለባቸው። የራስክን ዜማ አውጣ። ዘፈንክን ጀምራል። የጎጃሜና የወላይታ መቀመጫ ናወዛውዝ ከበሮ ይዘህ ግን አብዮት አደባባይ ላይ መቋሚያ ይዘህ እንዲህ የታባትክ የተማርከውን ነው። የትኛው ሞጣ የአቋቋም ትምህርት ቤት ጊዮርጊስ ደን የተማርከው? የትኛው ደብረ ሊባኖስ ገብተህ ነው ቅኔን የተቀኘው? የታባትክ ጸናጽኑን አያያዙን ችለህበት ነው? የትኛውን ጾም ጾመህ ነው ያስክን? ያንን ቅዱስ ዕቃ ያስከው? የትኛውን ጾመ ድጓን አጥንተህ የትኛውን የመንፈሳዊ ትምህርት ወስደው ነው ከበሮውን የምትደልቀው? ፕሮቴስታንት ሰው ስለጠፋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገናው የግሉ ነው፣ ክራሩ የግሉ ነው። በእውነት ጸላጽሉ የግሏ ነው፣ መስቀል የግሏ ነው። መስቀላውን ፕሮቴስታንት ትልቅ መቀመጫ ተራራ የሚያክል ይዞ እኔ በጥላሁን ገሰሰና ምናምን ዘፈን አንድ ለስለስ ያለ ሙዚቃ ነው በጋሽ መሐመድ ነው ሲደነስ ያየሁት። እንዲህ አይነት ነገር እያየን ነው። ሰው መጥፋቱን የምታዩት ፕሮቴስታንት ከበሮ ይዞ ሲመታ ሳይ አፈርኩኝ። አንደኛ ከበሮ ትርጉም አለው። ጠፍርኳ የተተበተበው በጀርባው ላይ ምን ማሳያ ነው? የኢየሱስ ክርስቶስ 6666 ጊዜ የገረፉት
የዚያ የገላው ላይ ያረፈውን ለማመላከት ነው። ጠባብና ሰፊ ሆኖ የተሰራው ምክንያት አለ። ጉልላት ሲሰራ እስከ ቤተ መቅደስ ትርጉም አለ። ኦርቶዶክስ ክርስትና፣ ፕሮቴስታንት አሁን እየተነሳ ነጭ ልብስ የእኛን አለባበስ ይለብሳል። ይህ ክልክል ነው። የሉተርን ጠባብ ሱሪን ሸንተሽ መውጣት ይችላል። በመሰረቱ ሴት መስበክ አይችልም። ፕሮቴስታንት ውዳቂ እምነት መሆኑ የምታየው ሴቶች ይሰብካሉ፣ ሴቶች ቡራኪ ያደርጋሉ። መጽሐፍ ቅዱስ ግን ሴት ልጅ የቤት ራስ አትሆንም። የወንዱ የቤት ራስ ነው፣ አባወራ ነው። የቤተ ክርስቲያን ራስ ኢየሱስ እንደሆነ የአንድ ቤተሰብ ራስ ደግሞ ባልየው ነው። ሴቷ ዘውድ ነች። ሴቷ ትከበራለች፣ ቅድስት ነች። በእውነት ሴት መከበር አለበት። ግን ሴት መስበክ፣ ሴት ጸበል መቀባል፣ ሜሮን መቀባል፣ ሴት ምናምን ትንቢት ታየኝ እያሉ እየወጡ ውሸት ነው ትንቢት። አሁን ፕሮቴስታንቶች ውሸት እምነት መሆኑ ማውቀው እኔ የፕሮቴስታንቶች አሁን ምንድን ሆነ? ይሄ ምንድን ነው የምትሉት? ሰባኪዎች በዝቷቸዋል። ሰባኪ ያላቸው ከሰባኪው መካከል ምን ይላል መሰለህ? ፓራራ ማራ ሻራኛ ማሻራሺ ይላል። ደስ እንዳለው ደግመ ተርጉም ብትለው መንፈስ ቅዱስና እኔ ብቻ የምናውቀው ይላል። ውሸቱን ነው። ሐዋርያት ልሳን የተናገሩት ኢትዮጵያ የመጡ ጊዜ በግዕዝ ነው። አረብ ሀገር የሄዱ ጊዜ በአረብኛ ነው። ጣሊያን የሄዱ ጊዜ በጣሊያንኛ ነው የተናገሩት። ምክንያቱም መንፈስ ነው። እነዚያ የጌታ ደቀ መዛሙርት ልሳን ተሰጥቷቸዋል። እኛ ጋር ሲመጡ በአማርኛ ይሰብካሉ፣ ግን እኮ አያውቁትም ቋንቋው ነው። አሁን ፕሮቴስታንት ውሸታም ሆኖ የምታየው ልሳን ብሎ ፓራራ ማራ ሻራባራ ሻባራ ይላል። ውሸትም ማደናገሪያ ነው። ልሳን ማለት ጃፓን ሀገር ስትሄድ በጃፓንኛ መስበክ፣ ኢትዮጵያ ስትሄድ በአማርኛ መስበክ፣ ኦሮሞ አካባቢ ስትሄድ በኦሮምኛ መናገር፣ ትግርኛው አካባቢ ስትሄድ በትግርኛ መናገር፣ ወላይታ ጋር ስትሄድ በወላይተኛ መናገር ሲዳሜኛ፣ ጉሙዝ ስትሄድ በጉሙዝ ቋንቋ መናገር፣ ሱዳን ስትሄድ በአረበኛ መናገር፣ ሳውዲ አረቢያ ስትሄድ በአረበኛ መናገር፣ ጣሊያን ስትሄድ በጣሊያንኛ መናገር፣ እንግላንድ ስትሄድ በእንግሊዝኛ መናገር፣ አሜሪካ ስትሄድ በስፓኒሽኛ መናገር፣ ሜክሲኮ ስትሄድ በስፔን ቋንቋ መናገር ስፓኒሽ። ከዚያ ውጭ ግን ጴንጤ ፓራራ ማራ ሻራባባ እያልክ ውሸት ነው። ልሳን ማለት በመጽሐፍ ቅዱስ የሌሎችን ቋንቋ ሲሄዱ በሄዱበት ሁሉ ተረድቶ መናገር መስበክ ማለት ነው። ይሄ ውሸታም ናቸው። ሌላው ሴቶች መድረክ ላይ ወጥተው መስበክ የለባቸውም። በጣም የገረመኝ የፕሮቴስታንት ደግሞ በጣም የገረመኝ ልንገራቸው። በጣም የገረመኝ ነቢይ የሚባለው ምን ማለት ነው? ነቢይ ምን ማለት ነው? ነቢይ ነቢይ ምንድን ነው? ነቢይ ማለት እኮ ኢየሱስ ክርስቶስ ይመጣል ብሎ እንደነ ኢሳያስ መተንበይ ነው። ስለ ወደፊቱም ነገር ተተንብየዋል። ማን? ዮሐንስ ራእይ ሪቨልጅን ዮሐንስ በራእዩ ተናግሯል ምን ምን እንደሚመጣ። አሁን ነቢይ የሚባል ነቢይት እከሌ፣ ነቢይት ወርዶፋ፣ ነቢይት ቢጃማ፣ ነቢዩ ጉትማ፣ ነቢዩ ዋቅጅራ፣ ነቢዩ እጅሉ ምናምን የሚባሉ ሁሉ የፕሮቴስታንት አላጋጮች በህዝባችን በኢትዮጵያ ላይ አዚም እየጣሉ ወደ ስራ መግባት ሲያቅታቸው፣ መመራመር ሲያቅታቸው ትንሿን ነገር ሰርቶ ለመብላት እየተንቀሳቀሱ አሁን ነቢይት ብርቱካን፣ ነቢይት ሎሚ፣ ነቢይት ስትሮበሪ የሚባሉ ሴቶች ሁሉ እየመጡ ምንድን ነው ነቢይት? ምንድን ነው የሚተነብዩ? ኢየሱስ እኮ ተወልዷል። ኢየሱስ እንደሚመጣም ተነግሯል። የእናንተ ነቢይነት ምንድን ነው? ደግሞስ ነቢይ ነው ብሎ ራሱን መሾምስ ኃጢአት አይደለም? ነቢይ ነው ብሎ ራሱን ማስተዋወቅስ እግዚአብሔርን መናቅ አይደለም? ምንድን ናችሁ እናንተ? ነቢይት እንደ ዶክተር ታይትል እንደ ኢንጂነር ታይትል አደረጉት። ኢንጂነር ዳንኤል፣
ኢንጂነር ይልቃል እንደሚባለው ተመልከቱ። ነብይት ብርቱካን፣ ነብዩ ምናምን አፖስቶሊክ ከሌ ከየት አባት ያመጣው ነው? ፕሮቴስታንት ጥያቄ ነው የምጠይቀው። ይሄ ሁሉ ኦርቶዶክስን የማጥፋት ሙስሊሙን የማጥፋት ትውፊት ነው። አማራን በተለይ እምነቱና አማራን ማንቋሸሽ ስለተፈለገ ነው። ከበሮ መጠቀማችንን ፕሮቴስታንት ጴንጤም እኛ ነን ባይዞ ሰው ስላላወቀ ነው። መንፈስ ቅዱስ የወረደብን እኛ ነበር። ጴንጤ ማለት እኮ መንፈስ ቅዱስ የወረደበት ቀን ማለት ነው። ጰራቅሊጦስ ማለት ነው። ጴንጤ እነሱ ሊሆኑ አይችሉም። ፕሮቴስታንት ነው። መናፍቅ የሚለው ስም ያስኬዳል። ተጠራጣሪ ማለት ነው። እከሌ አሁን ፓስቶር ኢዮዳብ መባል የለበትም። ውሸት ነው። ለምሳሌ ነብይት ብርቱካን ሳይሆን መናፍቅ ብርቱካን ነው መባል ያለባት። ተጠራጣሪ ነቻ። ማርያም አታማልድም ትላለቻ። ቅዱሳን መላእክት አይረዱም ትላለቻ። የሆነ ነገር ሙቶ መነሳት አይችልም ብለው ያምናሉ እኮ አንዳንዶች። ስለዚህ ነብይት ሳይሆን ነብዩ ሳይሆን መናፍቂት መናፍቁ እየተባለ መጠራት አለበት። በእውነት ኦርቶዶክስም ብዙ ላስላስ የሚደረግ ነገር አለው። ለምሳሌ ሲኖዶሱ ጳጳስ ሳይሆን ጳጳስ አይሾምም ብሎ የራሱ ሕግ አግዷል። ግን ህዋት ነው የሚመራል። ነዓላ ቡክ መንፈስ ቅዱስ ወጰራቅሊጦስ ኡፉ የሚል እኮ እየሰማን ነው። አሁን እኮ እኛ እኮ እያየን ነው። በአረብኛና በግዕዝ እኮ ተጀምሯል። ቢኒ ድሮን የምትባል እባክህ አቁም፣ እባክህ ተልካሽ አትላክ። ስለዚህ ነቢይ የሚባል ነገር የለም በዚህ ዘመን። በጌታ ከተወለደ በፊት ከመወለዱ በፊት ነው ነቢይነት ያለ። አሁን የጽድቅ ስራ የምንሰራበት ጌታ ይመጣል። ተብሎ ተነግሯል። ጌታ ይወለዳል ተባለ። እና ኢሳያስ ተወልዷል። ስሙንም ኢየሱስ ትይዋለሽ፣ አማኑኤል ትይዋለሽ ተብሏል። በቃ አለቀቁ። አሁን የፕሮቴስታንት ነቢይና ነቢይት ምንድን ነው የምትነግሩን? የእናንተ የምትነግሩን በግራ ኪሳችን 1 ሚሊዮን እንደገባ፣ በንግድ ባንክ አካውንታችን 10 ሚሊዮን ዶላር እንደገባ፣ በዳሸን ባንክ አካውንታችን 20 ሚሊዮን ብር እንደገባ ነው እየነገራችሁ ያለን። ይሄን ነቢይ ካላችሁ ትክክል ናቸው። ይህን እንቀበለዋለን እንጂ ኢየሱስ ኦልሬዲ መጥቷል። ማርያም ወልደዋለች፣ ኦልሬዲ ተነስቷል፣ ይመጣል ተብሏል። የእናንተ ነብይነት የፕሮቴስታንት የኢትዮጵያ ነብይነት ምንድን ናችሁ? ነብይት ብርቱካን፣ እከሌ ሎሚው፣ ፓስተር ጥጃው። የሚገርም እኮ ነው። ፓስተር ታጁ በመሰረቱ ፓስተር ብለው ከጠሩ ፓስተር ምን ማለት ነው? ኢስ ዌስተርንስ ላንጉጅ ነው። ኢፍ ዩ ኢንቨስቲጌት ኢትዮጵያንስ ፓስተር የሚለው ራሱ ከኛ ጋር አይሄድም። ፓስተር የሚባለው ናይጄሪያ መግባት አለባቸው። ፓስተር ብላችሁ ከጠራችሁ አሜሪካ መምጣት ያለባቸው። ፓስተር በኢትዮጵያ ውስጥ አይሰራም። ስሙ ራሱ የተሰጣቸው የነ ሉተር ነው። ይሄ የፕሮቴስታንቲዝም መንፈስ ኢትዮጵያን እያጠፋው ነው። በጣም 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 መታገል አለብን። በየመድረኩ ማን እየልጥራው እያለ እየዘለለ እንደሆነ እያየ ነው። ይሄ ደግሞ ስራ ይሰሩ ስራ ያሰሩ። ይህን ያልገባልሽ ነው፣ በጡትሽ እንዲሁ ነው ገባልሽ ነው፣ በቦርሳሽ ውስጥ ብር ገባልሽ ነው። ሂዶ ሲታይ ግን ባንክ 5 ሳንቲም ነው። አሁን እኮ እንዴ እነ ዳሸን ባንክ እነ ኢትዮጵያ ንግድ ባንክ እኮ እና አቢሲና ተቸግረዋል። የማንም ወጠጤ 20 ሺህ ብር ገባልሽ በአካውንት የተባለች ድሀ ኢትዮጵያዊ ቀጥ ብላ አካውንቷን ይዛ 20 ሺህ ገብቷል። አረ የለም እማዬ ያለሁት 2 ብር ነው፣ 10 ብር ነው ያለችው፣ እንደውም 0 ባላንስ ነው። አይ ፓስቶር ኤንተኔ እንደዚህ ብሎኛል። የማን ነው ፓስቶር ኤንተኔ? እዩ ጭፋ ልኮኛል። ምን ብሎ? እስራኤል ዳንሳ ልኮኛል። ነብይት ብርቱካን ልካ ምንድን ነው ባንክሽ ውስጥ 10 ሚሊዮን ገባ ተብያለሁ። እባካችሁ በደንብ ይዩት የሚሉ እናቶች አሉ። እግዚአብሔር አሳያችሁ። በደንብ ይዩት። አላያችሁትም። ስላላያችሁት ነው።
በጌታ መንፈስ ይዣቸዋለሁ። ጻ መንፈስ ርኩስ እንደምንለው ማለት በጌታ ይዣለሁ። ጌታ ይፍረድብን። እንዴት ፓስተሩ የገባውን ትክደኛለህ? ወደ አንተ አዞረው ነው ያሉ ሴትዮ አሉ። የባንክ ማናጀሩ ጋር ቀረቡ። ንግድ ባንክ ምንድን ባንክ የሚባል ከዚያ ግርግር ተነስቶ ፖሊስ መጥቶ ምናምን ዘበኞች ምናምን ይዘዋቸው ሲሄዱ ገቡ። ዋና ዳይሬክተሩ ጋር ማናጀሩ ጋር ምንድን ነው ሲባሉ የሆነ እናንተ የሆነ ባንክ አካውንቴን የሆነ ባንክ እንትን የኔን ገንዘብ ወደ ሌላ እንዳስተላልፈው ጌታ መንፈስ ነግሮኛል። ማን ነው የላከው ሲባል እዩ ጩፋን የላከኝ። ተመልከቱ። ይሄንን አሁን መንግስቱ የጴንጤ ስለሆነ የፕሮቴስታንት ስለሆነ ራሱ መንግስቱ እኮ የመናፍቅ ነው፣ የተጠራጣሪ ነው። አሁን መድረኩን የያዙ እነሱ ናቸው። ጠቅላይ ሚኒስትሩ መናፍቅ ነው፣ ምክትሉ መናፍቅ ነው፣ ምናምን መናፍቅ ነው፣ ገዱ አንዳርጋቸው መናፍቅ ነው። ጠቅላላ መናፍቅ ገተር ላይ ማን ነው የሸጡን እነዚህ? ማን ንጉሱ ጥላው መናፍቅ ነው። ይሄ ማን ነው የምትለው የሸጠን ባለፈው ደመቀ ምናምን የሚባሉ መናፍቅ ነው። እስልምናውን ከርቶ እነዚህ ሁሉ አሁን መናፍቆች ናቸው፣ ተጠራጣሪዎች ናቸው። አሁን የምንፍቅና መንፈስ በኢትዮጵያ ውስጥ እየተስፋፋ ነው። በተለይ ይሄ ፕሮቴስታንት ነን የምትሉ በጣም ታሳፍራላችሁ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ዕቃ አትንኩ። ለነገሩ መንግስቱም የእናንተ ስለሆነ አማራ ሲሞት ደግሞ